ውሻ የታባሽ ነበርሽ? ፊኒያስን ተከታታይ ብለኸኛል ነበር እና ቤቱ ድረስ ግቢ ብዬሻለሁ። ምን? ቆይ ማን ነገረኝ? ከኔ ከታማኝ የሚያመልጥ መረጃ ያለ መስሎሽ ነበረ? ያወራሽው እያንዳንዷን ሳትቀር ሙሉ መረጃ አለኝ። ገባሽ? እኔ ልከታተለው ብቻ እኮ ነው የሄድኩት። ለሱ የነገርሽው መረጃ በሙሉ እኔን፣ ስራዬን፣ ህይወቴን በሙሉ እንደሚያሳጣኝ ደጋግሜ ነግሬሻል ነበር። እባክህን ታማኝ፣ እባክህን ይቅርታ አድርግልኝ። በቤተሰቦቼ እኮ አስፈራርቶኝ ነው። ምን ማድረግ ነበረብኝ? ትሰምኛለሽ? ከዚህ በኋላ እዚህ ቤት ላይሽ አልፈልግም። እባክህን ታማኝ፣ ታውቃለህ እኔ የትም መሄጃ የለኝም። እባክህን አጨከነብኝ። ውጪ! እባክህን ውጪ! ውጪ! ሄሎ፣ በአፋጣኝ ትወገድ። ወንድሜ ይጋካል። በጣም የሚያስፈራ ሰው ነው። በተለይ በእኔ ከመጡበት እንደ እብድ ነው የሚያደርገው። አሁን ራሱ ያደረከኝን ነገር ቢሰማ ሊገለው ይችላል። ለምን? ነፍሰ ገዳይ ነው ማለት ነው? ኧረ አይደለም። ደግሞ እህቱ መሆኔ በቂ ምክንያት ይመስለኛል። ጓደኛሽ አሜን ትባላለች። በጣም መወዳት ጓደኛዬ ናት። ከሷ ውጪ ማንም ሊቀርበኝ ራሱ ፈቃደኛ አይደለም። ምንም አይነት ፍንጭ እንዳታስቀር። በቃ አርቃ አስወግዳት፣ ማንም ሳያይ። ያለ ነገር ያለው ባንተ እንዝላልነት አንዳንች ክፍተት ባይም ሆነ ብሰማ እንዲህ በቀላሉ አልለቅም። ጨርሻለሁ። በጣም አዝናለሁ አሜን። ማወቅ የሌለብሽ ነገር በፍጹም ማወቅ አልነበረብሽም። እና ምን አዲስ ነገር አለ? ታማኝ የቀጠራት ልጅ አግኝቻት ነበር ትናንት። ለምን የቀጠራት? እኔ እንድትከታተል እያንዳንዱ ማድረገውን ነገር ተከታትላ እንድትነግር። ቆይ እሱ ሰው ያለማው ምንድን ነው? አላውቅም፣ ግን ጥሩ ሰው እንዳልሆነ አረጋግጫለሁ። ፊኒ፣ በምንም ሁኔታ ቢሆን ይህን ሰውዬ መራቅ አለብህ። ግን ደግሞ የምጠራጠራቸው ነገሮች አሉ። ምንድን ነው? አላውቅም ነው። ግን ከሜላት ሞት ጀርባ እጁ ያለበት ይመስለኛል። ያለምንም ምክንያት እኔ ሊከታተለኝ ይችላል። እንዴት ሆኖ? ማለቴ ወንጀል እንደው አሜንን ካገኘኋት በኋላ ጥርጣሬ በሙሉ ወደሱ። ታዲያ ቆይ እሺ ምን ብናደርግ ነው ይሻላል? እንዲህ ሌባና ፖሊስ ሆናችሁ መቀጠሉ በጣም ከባድ ነው። እኔ ግን ይኸውልህ የሜላት ሞት ላይ እጁ ይኖርበትና በምራው አይማረኝ በእጆቼ ሲጠርግ ይነገር የሆነ ነገር ማድረግ እንዳለብኝ ይሰማኛል። ምን ልናደርግ እንችላለን? እኔን አያውቀኝም። ስለዚህ ልከታተለውና ድርጊቶቹ ምን እንደሆነ ማወቅ እችላለሁ። ይህ አደገኛ ውሳኔ ነው። ለአንተም ችግር ልሆንብህ አልፈልግም። አንተ ደግሞ ችግር አለብህ። ጓደኝነታችን ደግሞ ለመቼ ነው? ለዚህ ካልሆንክ እኮ ለምንም አልሆንም። ደግሞ አታስብ፣ ጥሩ ነገር አገኛለሁ። እኔም በጸሎት ወደ ገዳዩ ታቀርበናለች ብዬ አስባለሁ። በጸሎት ገዳዮቹ ታውቃቸዋለች? ማወቅ እንኳን አታውቃቸውም፣ ግን ደግሞ ይኸውልህ ታማኝ ላይ ያለው መረጃ በሙሉ በእሷ በኩል ማግኘት የምንችል ይመስለኛል። ጥሩ ሀሳብ ይመስላል። ስለዚህ ወደ ስራ ብንገባ ምን ይመስላል? ጥሩ በቃ እኔም በጸሎት እናገኛታለሁ።
ለምንድነው ስልክ ማታነሺው? ተጨነኩኝ እኮ። አሜን አሜን። ምን ሆነሽ ነው ብቻሽን የምታወሪው? አሜን ስልክ እያነሳችልኝ አይደለም። የሆነ ችግር ውስጥ ገብታለች ብዬ በጣም ተጨንቄያለሁ። በቃ ትጨነቂ እንዴ? ምን ነው ቀለል አደረከው ወንድሜ? ቆየ አሜን ቤት አለማደር አንተን ያስጨንቅ ነው ወይስ እኔ ማላውቀው አንተ የምታውቀው ነገር አለ? አትጨነቂ። ምንም ያስጨንቅ ነገር እኮ የለውም። እንዴ ለምንድነው የማልጨነቀው? እንደ ድንገት እኮ ነው የጠፋችብኝ። ደህና ናት። ክፍለ ሀገር ቤተሰቦቿ ጋር ሄዳ ነው። ክፍለ ሀገር? ግን ዘመድ እንደሌላት ነበር የነገረችኝ። በዛ ላይ ደግሞ እኔ ለማንም ጥላኝ አትሄድም። እኔንም እንደዛ ብላኝ ነበር፣ ግን ዋሽታናለች። ግን ቆይ ታዲያ ለምንድን ነው ቅድም ሲጠራ ጭራሽ አታነሳውም ነበር? አሁን ደግሞ ከነጭራሹ ዝግ ነው። ነገርኩሽ እኮ ገጠር ገብታለች። ገጠር ደግሞ ኔትወርክ አይሰራም። ውይ እኔ ግን ያላሚን ቆይ እንዴት ነው ቀኑ የሚመሽልኝ? እኔ አብሬሽ እውላለሁ። እንዲያውም በዛው ጠብቅሻለሁ። አንተ ስራ እንጂ እኔ መች ትዝ ብዬ አውቃለሁ። ዘላለምን ወንጀለኛ እንዳባረርክ ነው። ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ነገር አስተካክለዋለሁ። እኔ ግን የአሚን ገጠር መግባት አልተዋጠልኝ። ደግሞ ሳትሰናበተኝ ጭራሽ ልብሷ ያለው ራሱ እዚህ ነው። ይገርማል። ምኑ ገረመሽ? እንዴ ዛሬ እኮ ገናኝ ስለ ሳታመንታ እኮ ነው ያልከኝ። ቆይ ነው ወይስ እኔ የሚሰማኝ ስሜት አንተ የሚሰማኝ? ምንድን ነው የምታወሪው? ብቻ ደስ ይላል። ከቀን ወደ ቀን ለኔ መጨነቅ ጀምረሃል። ጥሩ ለውጥ ነው። እኔ ትላንት አሞሽ ስለነበር እንዴት እንዳደርሽ ለማየት ነው የመጣሁት እንጂ ሌላ ነገር አስቤ አይደል። እንደዚህ አይነቱን ነገር ለማሰብ ጊዜው ነው። ቆይ አንተ መቼ ነው ድርቅና ለቆ የምታምነው? ልትጨቀጭቂ ነው እንዴ መጣሽው? አይደለም ስለከፋኝ ነው። ሲከፋኝ ደግሞ ከሰው ጋር ሰውን ይቀለኛል። ያቺ ቀጣፊ ጓደኛሽስ? አሜንማ እኮ ጥላኝ ገጠር ገባች። ገጠር? የምን ገጠር? እኔ እንጃ ወንድሜ ገጠር እንደሄደች ነው የነገረኝ። አልገባኝም። ትላንት ማታ አካባቢ እዚህ ያልነበረች እንዴ? እንዴ አንተ እንዴት አወቅ? እየተከታተልካት ነበር እንዴ? አጋጣሚ አይቻት ነው። ምን ልታረግልኝ እከታተላታለሁ። በጣም ከፍቶኛል። ብቸኛ ሆኛለሁ። ሁለተኛው አንተ ነበርክ። አንተ ደግሞ ሲጋራ ብቻ ነው ጓደኛ። ኡፍ በጣም ነው የምታስጠላው። ቆይ ለምን ነው የምታጨሰው? የውስጤን ህመም ለማስታገስ ማለት ሲጋራ በሲጋራ ነው የምታስታግሰው? ራስን እየጎዱ ይሄ ደግሞ ምን የሚሉት ፍልስፍና ነው? ህመሜን ያስረሳኛል፣ ያጣሁትንም ነገር ጭምር። ኧረ እንደዛ ከሆነማ እኔም እኮ አሚንን አጥቻታለሁ። ስለዚህ እሷን መርሳት እፈልጋለሁ። ምን እየሆንሽ ነው? ስጠኝ። አሚንን መርሳት እኮ ስለፈለኩ ነው። ሰላም ይቅርታኝ እንደምን ምን ፈልገህ ነው? አጎቴ እግሩን ወለም አለውና ተሰበረ እና እዚያ አካባቢ ጥሩ ወጌሻ አለ አሉ እና የምታውቃቸው ከሆነ ወጌሻ? ጥሩ ናቸው አሉኝ። ለዚህ ሰፈር ዝፍርና ምንድን ነው የፈለከው? ቆይ የማያውቃቸው እኮ የለም ስላሉኝ ነው። አይ ቲንክ እንደኔ መንገረኛ ነው መሰለኝ የጠየቁት። አላውቅም፣ አለፍ ብለህ ጠይቅ። ውይ ይቅርታ፣ እንደኔ ለሰፈሩ መንገረኛ ነው መሰለኝ የጠየቁት። ይቅርታ። ቆይ ምን አይነት ጉዳት ኖሮብህ ነው? እውነት የኔን ያክል ሰው አጥተህ ነው? ብቸኝነት ተሰምቶ ነው? አንቺ ጓደኛዬን አጣሁ ብለሽ ነው እንደዚህ የምትሆኚው? እኔ ግን ህይወቴን ነው ያጣሁት። ህይወቴን? አልገባኝም። በህይወት አለ አይደል እንዴ? እኔ በህይወት የለሁም። ይሄ በቀል የወለደው ፊኛስ ነው። ምን ማለት ነው? እውነት አንተ ወንድሜ እንዳለው በተደጋጋሚ እስር ቤት የምትገባ አይነት ሰው ነህ? አይደለሁም፣ ግን የሜላትን ገዳዮች የተበቀልኩለት ደስ እያለኝ እጄ ራሴ እጄን እሰጣለሁ። ማናት ሜላት? ህይወቴ፣ የመኖሬ ምክንያት ሰው ያደረገችኝ እሷ ነበረች። ፍቅረኛ? ፍቅረኛ ብቻ አልነበረችም፣ ሁሉ ነገሬ ነበረች። ግን ነጠቁኝ።
ቆይ ማን ነው የነጠቀ? ለምንስ ይነጥቀዋል? ገደሏት። ያቺን ሩሩ ለእኔ የተፈጠረችው መልካም ሴት ገደሉ። እሺ በቃ ተረጋጋ። ቆይ ታዲያ ገዳዮቹ አልተያዙም? እኔ ገዳዮቹ እንዲያዙ አይደለም የምፈልገው። በጭካኔ አሰቃይተው እንደገደሏት አሰቃይቼ እገላቸዋለሁ። ያኔ እሷም ነፍስ ያርፋል። እንዴ ፊኒ ምን እያልክ ነው? ፖሊስ እያለ ደግሞ ለወንድሜ እነግረዋለሁ። ወንድሜ በጣም ጎበዝ መርማሪ ነው። የትም አያመልጡት። ለቀባሪው አረዱት አይሆንብሽም ማለት አልገባኝም። አሁን እሱም ማውራቱ አስፈላጊ አይደለም። እንዴ ምንድነው አስሬ የጀመሩ አስፈላጊ አይደለም ማለት? ወንድሜ ይረዳሃል ስላልኩ ነው የምታረትብኝ? እኔ እንደሱ ለማለት ፈልጌ አይደለም። እንዴ ቆይ ታዲያ ወንድምሽ ነው የገደላት እያልከኝ ነው? በጣም ታሳዝናለህ። እሱ የሰው ነፍስ ያድናል እንጂ በፍጹም ሰው አይገልም። እሺ እኔ ገዳይ ነው አላልኩሽም፣ ግን እስከ ዛሬ ወንጀሉ ተደበስብሶ ስለቀረ ምናልባት ከጀርባ እጁ ይኖርበታል ብዬ። ይሄን ያህል የወረደ አስተሳሰብ እንዳለ አላወኩም ነበር። ወዴት ነው የምትሄጂው? ልቀቀኝ። ይሄን ያህል ራሱ ካንተ ጋር ቁጭ ብዬ ማሳለፍ ይቆጨኛል። ምን የተለየ ነገር አገኘ? ታማኝ አገኘ። በጣም አሪፍ። ስለዚህ እሱን ለመከታተል ቀላል ይሆንልናል። ሰውየው ግን የሆነ ከባድ ነገር። እኔም ከሱ ለመራቅ እየሞከርኩ ነው። አንተም ተጠንቀቅ። ለኔ እንኳን አታስብ፣ አያገኝም። ካስታወሰኝም ደግሞ አጋጣሚ ነው ምናምን እንለዋለን። በጣም ጥሩ። እንቅስቃሴውን መከታተላችን ወደ ሜላት ገዳይ ይወስደናል። በቅርቡ ሁሉም ነገር ማውቀስ አይቀርም። አንተ ጋርስ ምን አዲስ ነገር አለ? በጸሎትን ያገኘኋት ምናልባት ገዳዩን ለማግኘት ጠቅመኛለች ብዬ። ምኑን የነገርካት? በሜላት መገደል ምናልባት የወንድሟ እጅ እንደሚኖርበት ነገርኳት። ታዲያ እሷ ምን አለች? ተናደደችብኝ። ደግማ የምታገኘኝም አይመስለኝም። ወንድሟን እንደ መላክ ነው የምታየው። እኔ እንጃ፣ ግን ሰውየው የሆነ ከባድ ነገር ሳይኖርበት አይቀርም። አይመስለኝም። ምክንያቱም እኔ እንድትሰልል የላካት ልጅ ማለቴ አሜን እንደሌለች ነገረች። በህይወት ነው? በቃ ገደላት? አላውቅም፣ ግን ገጠር እንደገባች ነው በጸሎት የነገረች። በጣም የተወሳሰበ ነገር ነው። እንደምንም ብለን ግን የታማኝ መጥፎ ስራዎች ማወቅ አለብን እኮ። እንዴት ልናውቀው እንችላለን? እሱ እኮ ነው ግራ ይገባኝ። እንግዲህ አንድ አስገዳጅ የሆነ መፍትሄ ልናገኝለት ይገባል። ያለችን አማራጭ በጸሎት ነበረች። እሷም እንደማየው ከሆነ በወንድሟ ጉዳይ ድርድር አታውቅም። ስለዚህ ያለን አማራጭ አንተ እየተከታተልክ ስህተት እስኪሰራ መጠበቅ ብቻ ነው። እሺ ታዲያ አንተስ ከመቼ ተደብቀ ትችላለህ? አንድ መፍትሄ እስክናገኝ ድረስ ከአይኑ መሰወር ያቅተኝ። እሺ አሁን እንቀሳቀስ በቃ። እሺ
በዚህ ሆነሻል። እውነቱን ማወቅ ፈልጋለሁ። ይኸውልሽ ስለ አሜን ጉዳይ ከሆነ ስለ አሜን አይደለም። ታዲያ ምንድነው? ደግሞ ታላቅሽ ነኝ፣ በስነ ስርዓት አውሪኝ እንጂ። ስለ ሜላት ነው። ሜላት ደግሞ ማናት? በግፍ የተገደለችው የፊኒያስ ፍቅረኛ። አንቺ ልጅ ሁለተኛ ያንን ሌባ እንዳታገኘው አላልኩሽም ነበር? ወንድሜ የጠየቅኩህን ብቻ መልስልኝ። ሜላት ለምንድን ነው የሞተችው? የእናንተ እጅ የለበትም አይደል? እኛ እኮ ስራችን ሰውን ከጥቃት መታደግ እንጂ ሰውን ወደ ጥቃት ማስገባት አይደለም። ይሄንን ደግሞ ጠንቅቀሽ የምታውቂው ይመስለኛል። ታዲያ ማን የገደላት? እሱን እኛም እያጣራን ነው። ቆይ ግን አንቺ ይሄንን ነገር እንዴት ልታውቂ ቻልሽ? ነገረኝ። ማን የነገረሽ? ፊኒያስ። እሱ አንተ ገለሃታል ብሎ ነው የሚያስበው። የውሻ ልጅ እገለዋለሁ። ወንድሜ አንተ ነህ እገለዋለሁ ስትል የሰማሁት? እውነት ነፍሰ ገዳይ ነህ? አንቺ አልገባሽም። ነፍሰ ገዳይ እኮ ነው። የብዙ ሰዎችን ህይወት አጥፍቷል። አንቺ ራሱ አይታይሽም እንዴ? ወንጀሉን በኔ ያሰበበ እኮ ነው። እኔ ግን ንጹህነቱ እንጂ ምንም ወንጀሉ ሊታየኝ አልቻለም። በጣም ብዙ የወንጀል ሪከርድ ያለበት ልጅ ነው። ለአንቺ ራሱ ነግሬሻለሁ። ይሄ ልጅ ደጋግመሽ አታገኘው። እና ታዲያ እኔ በብቸኝነት ልሰቃይ? እኔን የሚያሳድሩኝ ሰዎች እስካልተያዙ ድረስ አንቺ እዚህ ቤት ትሆኛለሽ። ጨርሻለሁ። አንድ ሀሳብ አለ። የምን ሀሳብ? ታማኝን የምናስገድልበትና የሜላትን ገዳይ የምናገኝበት። ምንድን ነው? በደካማ ጎን እንሄድበታል። የእሱን ደካማ ጎን ስናጣራለን ሁሉ በጸሎት ምን? በጸሎት የታማኝ ደካማ ጎን ነች። ስለዚህ እሷን አግተን እንደረደርበታል። ናውድ ከልብ ነው ግን እያወራኝ ያለው? አዎ ይሄ የተሻለ አማራጭ ነው። ደግሞ ምን የፈለግነው ነገር ለማድረግ ያለን አማራጭ ይሄ ብቻ ነው። እንዴት ነው በጸሎትን ማግታት? ቅድም በተናገርኳት ነገር ራሱ በጣም አዝናለች። አንተ እቺ ልጅ ወደድካት ነው? በጣም እያዘንክላት። ምንድነው የምታወራው? እኔ ከሜላት ውጪ ሴት እንደማይታየኝ ታውቃለህ? ታዲያ ለምንድን ነው ባሰብኩላት ሰማት ስማማ? ስለማይጠቅም በጸሎትን ማገታችን የባሰ ችግር ውስጥ ይከተናል እንጂ መፍትሄ ያመጣል። አማኔ መፍትሄ ያመጣል። በጣም ነው እንደተላልከኝ። ስለዚህ ለሷ ሲል ምንም ነገር ያደርጋል። ስለዚህ እሷን ይዘን እናናዝዛለን። ናውድ ዛሬ ጤነኛ አትመስለኝም። እሺ ግን ለዚህ ነው? ምንም አታስብ። በኋላ ታንሰከኝ። ስለዚህ አሁን እነሳና እሷ ገኘት። ከዛ እናያዛት። ከዛ ነው የተነሳበት። ለዘሻ አሪፍ። ግን የት ነው የምናገኛት? ቅድም ቤቷ ስገባ ይችላል። ስትወጣ ጠብቀን ስራችን መጀመር እንችላለን። እሺ ወደ ልትሄጂ ነው? ትንሽ ውጪ ልንቀሳቀስ። አይሆንም፣ አርፈሽ ቤትሽ ተቀመጭ አላልኩሽም እንዴ? እንዴ ቆይ እኔ ቤት ውስጥ አፍኜ እንድቀመጥ እንዴ ፍላጎት? በፂ እዛ ማይረባ ጋር ልትሄጂ ነው አይደለም? አስፈላጊ ከሆነ ትምህርትሽም ሊቀር ይችላል። እሺ እኔ እሱ ጋር ልሄድ አይደለም። በቃ ጭንቀቴ ትንሽ ጋብ እንድልልኝ ልንቀሳቀስ ነው። በፂ አንቺ እኮ ማስጨነቅሽ ነገር ነው እያስጨነቀሽ ያለው። አንቺ መጨነቅ ያለብሽ ትምህርትሽ ላይና ትምህርትሽ ላይ ብቻ ነው። ቆይ እኔ አላሳዝንህም እንዴ? ሰፈር ውስጥ ራሱ ማንም ጓደኛ የለኝም። ትምህርት ቤቱ ምንም ለመቅረብ ይፈራሉ። ቆይ አላሳዝንህም? ምንድነው ፍላጎት? ይኸውልሽ ትንሽ ጊዜ ብቻ እሺ፣ ሁሉም ነገር ይስተካከላል። ልጅነቴ ካበቃ በኋላ በቃ እንግዲህ ተናገርኩት። በቃ እሺ፣ ትንሽ ደቂቃ ብቻ እሺ፣ ውጪ ልውጣና ልንቀሳቀስ። 15 ደቂቃ ሰጥቼሻለሁ። እሺ፣ ሌላ ቦታ መሄድ የለም። እኔ ሲጀመርም ሀሳቡን አልወደድኩትም ነበር። ሲቀጥል ደግሞ በጸሎትም እየመጣች አይደል? ትመጣለች። ትንሽ እንጠብቃት። ከአንድ ሰዓት በላይ ጠበቅናት። ቆይ ለምን አትደውልላት? አንተ እኮ ብትደውልላት እኔ ያልካት ቦታ እየሮጠች ትመጣለች። ናውዳ ሲጀመር ሀሳቡን አልተስማማሁበትም ነበር አይደል? ሲቀጥል ጭራሽ እኔ ደውዬ ልጥራት? ደግሞ ደውለን ከጠራናት በቀላሉ እንያዛለን። እሱ ልክ ነህ። ስለዚህ በቃ በቴክስት መጠበቁ ይሻላል ካልክሽ።
ስለዚህ አሁን ቀስ ብለን እንከተላትና ጨራ ለቦታ ላይ ጉዳያችን ተጽናል።